ጋጤ ብዙም አልለቀቀውም። አቅፌ እየሳምኩ ቁላውን ስነካካው ቁላው ቀጥ ብሎ ቆመ። ልብሳችንን አውልቀን አልጋው ላይ ወደቅን። ከላይ እንዲሆን አደረኩትና ቁላውን እምሴ ውስጥ አስገባሁት። ከላይ ሆኖ መብዳት ጀመረ። ፊልም ላይ ያይ ስለነበር ጎበዝ በጂ ነበር። እየበደኝ ጡቶቼን እያሻሸ ይስማቸዋል። ወገቡን አቅፌ ጠንካራ ቁላውን እያጣጣምኩ ነው። ገባ ወጣ እያደረገ በዳኝ። በደንብ ብዳኝ ቢንዬ ስለው እሺ ይታይ እያለ ጆሮዬ ስር እያሾካሾከ አንገቴን እየሳመ በዳኝ። አበዳዱን ሲያፈጥነው ሊረጭ እንደሆነ ገባኝ። በእግሮቼ ወገቡን ጥብቅ አድርጌ ይዤ የድንግል ስፐርም እምሴ ውስጥ አስረጨሁት። ትንሽ ትንፋሻችን እንደሰበሰብን እምሴን እንዲጠባልኝ ነገርኩት። ጠብቻ አላቅም አለኝ። በደኔ ሳብ አደረኩና ከንፈሩን ምጥጥ አድርጌ ሳምኩት። እሱም በደንብ ሳመኝ። ምላሴን አፍ ውስጥ ሳስገባው እሱም በደንብ አጫወተኝ። ልክ እንደዚህ አድረ እምሴን ጥባት አልኩት። ትዕዛዜን ተቀብሎ ጭኖቼ ውስጥ ገባ። ከጠበቅኩት በላይ ጎበዝ ነበር። ቂንጥሬን እየመጠጠ ሲስማት ነፍሴ ልትወጣ ደረሰች። እምሴን በደንብ ጠባልኝ። በእርካታ አንሳፈፈኝ። እንዳታቆም እንደሱ ስለው በዛው ፍጥነት እየጠባ አስረጨኝ። እርካታዬ ከፍተኛ ነበር። ሳብ አድርጌ ከንፈሩን ሳምኩት። የእምሴን ጣዕም ከንፈሩ ላይ አገኘሁት። እቅፍ አደረኩት። አልጋው ላይ አስተኛሁትና ቁላውን መጥባት ጀመርኩ። ቁላው አፌ ውስጥ እያደገ ቀጥ ብሎ ቆመ። ቆለቶቹን እያጫወትኩ ስጠባለት ስሜን መጥራት ጀመረ። እኔም ውስጥ ድረስ እያስገባው ጠባሁለት። የአፍ ብዳኝ አልኩት። አዎ አልኩት። ከኋላ አልኩና አፈነደድኩለት። ያለ ተጨማሪ ቃል ከኋላ የሆኑ እንደ ጉድ ይቀልበኝ ጀመር። ቅድም ስለረጨ አሁን በደንብ እየበዳኝ ነው። ልትረጭ ስትል ንገረኝ እሺ አልኩት። እሺ አለኝ። የፉ ከበዳኝ በኋላ ገፋ አድርጌ አልጋው ላይ አስተኛሁት።